$990 አካባቢ ባለፉት 28 ቀናት መስራት ችያለሁ ማለት ነው። በዩቲዩብ በዛኛው ቻናሌ ቢኑ ሚዲያ በሚለው ማለት ነው። እንግዲህ ለዚህ የረዱኝ እነዚህን 6 ነጥቦች ተከትላችሁ እናንተም ከተጠቀማችሁ ውጤታማ የማትሆኑበት መንገድ የለም ማለት ነው። ዩቲዩብ በትክክልም ይከፍላል። ስለዚህ ይህን መንገድ ተጠቀሙ፣ ተስፋ አትቁረጡ። እኔ እነዚህን 6 መንገዶች እነግራችኋለሁ ማለት ነው። በዩቲዩብ ቻናል እንግዲህ በፍጥነት ለማሳደግና ተመልካች ለማፍራት የሚረዱ ዋና ዋና ዘዴዎች ወይም መንገዶች ምንድን ናቸው? እነዚህን 6 ነጥቦች እነግራችኋለሁ ማለት ነው። የይዘት ምርጫ ነው እንግዲህ የመጀመሪያው እና ትኩረት ማለት ነው። ይህ ማለት ቻናላችሁ ስለምንድን ነው የሚያወራው? ለምሳሌ ስለ ኢንተርቴንመንት ከሆነ ኢንተርቴንመንት ብቻ፣ ስለ ዜና ከሆነ ዜና ብቻ፣ ቪሎግ ወይም የዕለት ተዕለት ውሏችሁን የምትሰሩበት ቻናል ከሆነም ደግሞ ያ ብቻ መሆን አለበት። የዜና ቻናል ሆኖ ኢንተርቴንመንት የምትሰሩበት ከሆነ እንግዲህ ምንም ተመልካች አያገኝም ማለት ነው። ምክንያቱም ኦዲየንሳችሁ የለመደው ምንድነው? ዜና ነበር ማለት ነው። ስለዚህ ኢንተርቴንመንት ወይም ሌላ ቪሎግ ብትጨምሩበት ያለ ኮንተንታችሁ ምን ይሆናል ማለት ነው? ተመልካቻችሁ ዜሮ ነው የሚሆን ማለት ነው። ስለዚህም ምን ማድረግ አለባችሁ? የይዘት ምርጫና ትኩረትን ወይም ኒች ኤንድ ኦዲየንስን መምረጥ አለባችሁ ማለት ነው። ሌላው እንግዲህ በዚህ ውስጥ የምታዩት እንግዲህ ለተከታዮቻችሁ እሴት የሚጨምር መሆን አለበት ቻናላችሁ። ለምሳሌ ትምህርት መስጠት አለበት፣ ችግርን የሚፈታ መሆን አለበት፣ እንዲሁም ደግሞ መረጃ ወይም የሚያዝናና መሆን አለበት ማለት ነው እንጂ ዝም ብሎ መጫን ብቻ አይደለም። ዩቲዩብ የሚያየው ምንድን ነው? ምን ቫሊዩ አድ አደረገ የሚለውን ስለሆነ እናንተ ቫሊዩአችሁን አድ ማድረግ አለባችሁ ወይም የእናንተን የራሳችሁን ፈጠራም ማከል አለባችሁ ማለት ነው። ሁለተኛው እንግዲህ ተመልካችን መሳብ የሚለው ነው እንግዲህ የምናየው። በዚህም ዋነኛው ተምኒል ዲዛይናችሁ ማለት ነው። ተምኒል ዲዛይን ስታደርጉ ማራኪ መሆን አለበት ማለት ነው። ማንም ሰው ቪዲዮአችሁን ክሊክ ሊያደርገው ይገባል ማለት ነው። በተምኒሉ በመሳብ ማለት ነው። ሰዎች ቪዲዮአችሁን ክሊክ እንዲያደርጉት ተምኒሉ ወሳኝ ድርሻ አለው ማለት ነው። ስለዚህም ተምኒላችሁ ጥራት ያለው ዲዛይን መሆን አለበት ማለት ነው። እንዲሁም ግልጽ የሆነ ጽሑፍና ትኩረትን የሚስብ መሆን አለበት ማለት ነው። ሌላው ተመልካችን መሳብ በሚለው ውስጥ የምናየው እንግዲህ ታይትል ነው። የቪዲዮአችሁ ታይትል ወይም ካፕሽን ማለት ነው። ሰዎችን የሚያጓጓ አጭር፣ እንዲሁም በቪዲዮ ውስጥ ያለውን ዋናውን ነገር የሚገልጽ መሆን አለበት ማለት ነው። ከዚህ ላይ መጠንቀቅ ያለባችሁ በተምኔላችሁ ላይ ሐሰተኛ የሆነ ካፕሽን መጻፍ ወይም ታይትል መጻፍ የለባችሁም። ሶስተኛው ተመልካችን ማቆየት መቻል ማለት ነው። ይህም ደግሞ ኦዲየንስ ሪቴንሽን በመባል ይታወቃል ማለት ነው። ስለዚህ የዩቲዩብ አልጎሪዝም ዋና ዓላማው ምንድነው? ሰዎችን በዛ ቪዲዮ ላይ ብዙ ደቂቃ እንዲቆዩ ማድረግ ማለት ነው። ቪዲዮአችሁ በረዘመ ቁጥር እንግዲህ ሰዎች ረጅም ሰዓት ከተመለከቷቸው አልጎሪዝሙ በራሱ ጊዜ ለብዙ ሰው ሪኮማንድ ያደርጋል ወይም ሰዎች እንዲያዩት ሪኮማንድ ያደርጋል፣ ያስተላልፋል ማለት ነው። ይህን ለማድረግ የሚከተሉትን 2 ነጥቦች መገንዘብ ያስፈልጋል። ጠንካራ መግቢያ ወይም ሁክ የሚባለውን ህግ መጠበቅ አለባችሁ ማለት ነው። ይህም ከ10 እስከ 15 ሰከንድ ውስጥ ተመልካች ቪዲዮውን መጨረስ እንዳለበት የሚያምንበት ምክንያት መስጠት ማለት ነው። ለምሳሌ አሁን በቪዲዮአችሁ ውስጥ ዋናውን ይዘት የቪዲዮአችሁን ዋና ይዘት ሁክ የሚያደርግ ወይም የሰውን ሐሳብ የሚያንጠለጥል መሆን አለበት ማለት ነው። በመጀመሪያዎቹ ከ10 እስከ 15 ያሉ ሰከንዶች ማለት ነው ቀንጨብ ታደርጉና የቪዲዮአችሁን ዋናውን ሰውን የሚያጓጓውን ፓርት ቀንጨብ አድርጋችሁ መጀመሪያ ላይ ከ10 እስከ 15 ሰከንድ ባለው ውስጥ ኢንትሮ ላይ ወይም መግቢያው ላይ ማስቀመጥ አለባችሁ ማለት ነው። ሌላው ጥራት ያለው ኤዲቲንግ ማለት ነው። ጥራት ያለው አርትዖት ወይም ኤዲቲንግ ማለት ነው። በዚህም አላስፈላጊ ረዥም የሆኑ ዝምታዎችን ማስወገድ አለባችሁ ማለት ነው። በስተጀርባ የሚንኮሻኮሽ ድምፅ ወይም ደግሞ አላስፈላጊ ተጨማሪ ባክግራውንድ ሳውንድ ማስወገድ አለባችሁ ማለት ነው። ከዚህም በተጨማሪ ጥራት ያለው ድምፅ መኖር አለበት ማለት ነው። ትረካ መልክ ካቀረባችሁ የእናንተ ድምፅ ጥርት ያለ መሆን አለበት። ዜናም ከሆነ ጥርት ያለ መሆን አለበት ሳውንዱ ማለት ነው። እንዲሁም ምስል የምትጠቀሙ ከሆነ ምስላችሁ ጥርት ያለ ቢሆን ይመረጣል ማለት ነው። አራተኛው እንግዲህ ቋሚነትና ደንበኛ ወይም ኮንሲስተንሲ የሚባለው ነው ማለት ነው። ይህም የጊዜ ሰሌዳ ማውጣት አለባችሁ ማለት ነው። ለምሳሌ አርብ ቀን ቪዲዮ የምትጭኑ ከሆነ በዛችሁ በሰዓቷ ለምሳሌ አርብ ቀን 1 ሰዓት የምትጭኑ ከሆነ በዛችሁ በሰዓቷ መጫን አለባችሁ ማለት ነው። እንግዲህ ይህም የጊዜ ሰሌዳ አውጥታችሁ ከጫናችሁ ዩቲዩብ በራሱ ጊዜ ይህ ሰው ቋሚ ዩቲዩበር ነው ብሎ ለብዙ ሰው ሪኮማንድ ያደርግላችኋል ቪዲዮ ማለት ነው። በዚህም እንግዲህ አልጎሪዝሙ ድጋፍ ይኖረዋል ለእናንተ ማለት ነው። ቋሚ የሆነ ቪዲዮ ጭነት ይኖረዋል ብሎ ስለሚያስብ ለብዙ ሰዎች ሪኮማንድ ያደርጋል ወይም ያስተላልፋል ማለት ነው። ስለዚህም ብዙ ሰው እንዲያይላችሁ ይረዳል ማለት ነው። ሌላው አሁን ላይ በጣም እየተለመደ የመጣውና ብዙዎችን ውጤታማ ያደረገ
ሾርት ቪዲዮ መጫን ማለት ነው። አጫጭር ቪዲዮ በጫናችሁ ቁጥር እንግዲህ ብዙ ሰብስክራይበር ለማምጣት እጅጉን በጣም ጠቃሚ የሆነው አሁን ላይ ሾርት ቪዲዮ ነው። ደንበኛን ለማፍራት የሚያገለግል ሾርት ቪዲዮ ነው ማለት ነው። ሌላው ሃሽታግ ስትጠቀሙ ሰዎች በቀላሉ ከእናንተ ኮንተንት ጋር ሪሌትድ የሆነ ሃሽታግ መጠቀም ማለት ነው። እንግዲህ ሰዎች በቀላሉ ሰርች አድርገው እንዲያገኙት ይረዳል ማለት ነው ይህ ሃሽታግ ማለት ነው። ለምሳሌ ስለ ምግብ አሰራር የምታስተምሩ ከሆነ ሃሽታግ ፉድ ፕሪፔሪንግ፣ ፉድ ኩኪንግ ምናምን እንደዚህ አይነት ከምግብ ጋር የተያዙ ወርዶችን ወይም ኬወርዶችን ምን ማድረግ አለባችሁ ማለት ነው? ሃሽታግ ማድረግ አለባችሁ ማለት ነው። ስለ ምግብ አሰራር አውርታችሁ ለምሳሌ ስለ ኢንተርቴንመንት ወይም ዜና ሃሽታግ የምታደርጉ ከሆነ ቫልዩለስ ነው ማለት ነው። ስለዚህ ከምግብ ጋር የተያዙ ቃላቶችን ሰዎች በቀላሉ ሰርች አድርገው የሚያገኙትን ወርድ መርጣችሁ ሃሽታግ ማድረግ አለባችሁ ማለት ነው። ሪሌትድ ቱ ዮር ኮንተንት ማለት ነው፣ ወይም ከኮንተንታችሁ ጋር የተያያዘውን ማለት ነው። ስለዚህ ሃሽታግ መጠቀምም በጣም ወሳኝነት አለው ማለት ነው። ሌላው ከተመልካች ጋር ግንኙነት መፍጠር ማለት ነው። ይህም ደግሞ ኢንጌጅመንት በመባል ይታወቃል ማለት ነው። በዚህም አስተያየቶችን መመለስ አለባችሁ። ለምሳሌ ላይክ ላረገም ላይክ መመለስ አለባችሁ። ኮሜንት ለሰጠም ደግሞ ኮሜንት እናመሰግናለን፣ ታንኪዩ የሚሉ በተኖችንም ሆነ በጽሁፍ መመለስ አለባችሁ ማለት ነው። ይህም ኢንጌጅመንት በመባል ይታወቃል ማለት ነው። ሌላው በዚህ ስር የምናየው ኮሚኒቲ ታብ መጠቀም አለባችሁ ማለት ነው። አሁን ቅርብ ጊዜ የመጣ ነው ይሄ ዩቲዩብ ፖስት ማለት ነው። ፖስት የሚል አለ ዩቲዩብ ላይ። እሱን ምስሎችን ሊሆን ይችላል፣ ፎቶቸውን ሊሆን ይችላል በመለጠፍ እንግዲህ አጫጭር መረጃዎችን በማጋራት ከተከታዮቻችሁ ጋር መገናኘት አለባችሁ ማለት ነው። ክቡራን የቻናሌ ቤተሰቦች ለዛሬ እንግዲህ ወሳኝ የሆኑ የዩቲዩብ ማሳደጊያ መንገዶችን አጋርቻችኋለሁ። በሌላ ቪዲዮ እስከምገናኝ መልካም ቆይታ። ለቻናሉ አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሳችሁ እንግዲህ ሰብስክራይብ